ቤት አንተነትን ይናገራል። ምርጫዎቻችን እኛነታችን ያሳያሉ። የኔ ልጅ ገብታ አሁን እዚህ ስር መቀመጥ ጀመራች ላይ ኦሬዲ ያስኖራታል የሚባለው ተመልካቾች ዋጋ ጠይቂ መቅድ ይላሉ ሁሉ ጊዜ እኔም ምን ነገር እውነታቸው ነው። ዋጋ ጠይቄ ነው የምጎበኘው ብዙ ጊዜ። ቤታችሁን አሳምሩ፣ ከዛ ቡና ፍታችሁ ጥሩ ነው ባካችሁ። ደህና ናችሁ? እንኳን አደረሰን። በክርስትና እምነት ተከታዮች ዘንድ በጣም ትልቅ ጾም አለ፣ የአብይ ጾም። በእስልምናም እንደዚሁ ረመዳን። ሁለት ጾሞች አንድ ላይ ገጥመዋል። በጣም ደስ ያሰኛል። አንድ ቦታ ግን ላሳያችሁ ነው ዛሬ። ተከታዩ ከኋላው እንደምትመለከቱት በጣም ብዙ ሰዎች ቤት ይገነባሉ። ቤት ከገነቡ በኋላ ግን ጥሩ የሆኑ የኪችን ካቢኔቶች፣ በሮች በሀገራችን የተሰሩ እስከማይመስል ድረስ ጥንቅቅ ያሉ ማቴሪያሎችን የምታገኙበትን አንድ በጣም የምተማመንበትን ቦታ ፖሽ የእንጨት ስራዎች ተቋም አስጎበኛችኋለሁ። ያለነው ለቡ ነው። ወደ ውስጥ ገብተን እንመለከት። ሰላም እንግዲህ ሰላም ነው። ወንደና መጣሽ። ብሩክ እባላለሁ። የፖሽ ፈርኒቸር ስራ አስኪያጅ ነኝ። ፖሽ ፈርኒቸር ከተመሰረተ ትንሽ ረዘም ያለ አመት ቆይቷል። በዘርፉ ላይ ወደ 20 አመት በላይ አገልግለናል። አሁን ደግሞ እንደ በአዲስ መልኩ ድርጅታችንን እያዋቀርን ነው። አዳዲስ ዲዛይኖችን፣ አዳዲስ ማርኬተሮችን እየቀጠረን ስራዎች እየሰራን ያለነው። አሁን ላይ ከረንትሊ ግን ስፔሲፋይ አድርገናቸው ኮንስትራክሽን ቤዝድ የሚባሉ ፈርኒቸሮችን እየሰራን ያለነው። ምንድነው ኮንስትራክሽን ቤዝድ የሚባሉት? ኮንስትራክሽን ቤዝድ የሚባሉት ኪችን ካቢኔቶች፣ ዎኪንግ ክሎዜት፣ ቁም ሳጥኖች፣ የውስጥና የውጭ በሮች ነው በማምረት ሙሉ በሙሉ የሚሰራው እኛ ሀገር ነው። ሙሉ ለሙሉ እኛ ጋር ነው። ከውጭ የምናስመጣቸው ጥሬ እቃዎች አሉ። በዋነኛነት መሰረታዊ የሚባሉትን ከውጭ እናስመጣለን። የሀገር ውስጥ ምርት አሉ። ከሀገር ውስጥ የምንጠቀምባቸው ማይታዩ ፓርቶች፣ አሁን ቦዲዎቹ፣ ይሄ ስትራክቸሩ ሲዋቀር ያለው ቦዲውን በሀገር ውስጥ ምርት እንሰራለን። ፌሶቹ የሚታዩት ፓርቶች እነዚህ ፊት ለፊት ላይ ያሉትን አልሙኒየም ፓርቱን ከውጭ ነው ኢምፖርት የምናደርጋቸው። አገር ውስጥ ደግሞ ብቁ የሆኑ ኢምፖርተሮች አሉ፣ ከነሱ የምንረከባቸው አሉ። በዋነኛነት እንደ ሀገር እነዚህ የአልሙኒየም ስራዎችን የጀመርነው እኛ ነን። አልሙኒየም ኪችን ካቢኔት፣ ቁም ሳጥኖችን በተለያዩ ኦፕሽኖች መጀመሪያ ለማርኬቱ ያስተዋወቅነው እኛ ነን። ከኛ በኋላ ነው ሌሎችም መስራት የጀመሩት። ከኛም ኢቭን ይረከቡና ይወስዱ ይሰሩ ነው። ስለዚህ የሚገጣጠመው ነው እንጂ አብዛኛው የቦዲ ፓርቱ ኢትዮጵያ ውስጥ እነዚህ በሙሉ ምርጫዎች በኢትዮጵያ የሚመረቱ ናቸው ወይስ የውጭ ኢምፖርት? እነዚህ የውጭ ኢምፖርት ናቸው። የሀገር ውስጥ የተወሰኑ ምርቶች አሉ። አጋጣሚ ሆኖ አንቺ ያነሳሻት እነዚህ የሀገር ውስጥ ናቸው። ግን ብዙ ሰው የሀገር ውስጥን እኮ ይመርጣል። ለውስጥ ቦዲ አይደል ጠንካራ ነው ይባላል። ለውስጥ ቦዲ የሀገር ውስጥን ነው የምንጠቀመው እኛ። ለውጭው ግን እንደ ሰው ኦፕሽን እንደ ምርጫቸው ለውበቱ ሲባል የውጭው በደንብ ኳሊቲ ስላለው፣ ለምሳሌ አሁን እዚህ ጋር የተጠቀምነው ዩቪ ኤምዲኤፍ የሚባለው ነው። ሻይን የሚያደርግ ለማጽዳት በጣም ሲምፕል የሆነ የሚያምር ሌክዠሪ ሉክ የሚሰጥ ቆንጆ ማቴሪያል ነው። ይሄ ከውጭ ነው ኢምፖርት የሚደረገው። እነዚህ አክሰሰሪዎቹም ከውጭ ኢምፖርት ናቸው። ፑሽ በተን ስላይደሮች ከውጭ ነው የምናስመጣው። እነዚህ ራሱ አልሙኒየም ናቸው። ፖሽ ፈርኒቸር የሚታወቅበት አልሙኒየም ፍሬሞች ናቸው። በዋነኛነት ፖሽ ፈርኒቸር የሚታወቅበት ለሀገር ውስጥ ገበያም ቅድም እንዳልኩሽ ያስተዋወቅ ነው እኛ ነን። እዛ ጋር ማናሳይሻለሁ። ለቁምሳጥን በረጃጅሙ በተለያዩ ከለር ኦፕሽኖች አሉን። ፍሬም ይደረጋል። በቃ አይዝግም። ከዛ ምንም ነገር ብታደርገው ስቴንለስ ነው። አይዝግም፣ ምንም አይልም። እና በተለያዩ ከለር ኦፕሽኖች አሉ። በጥቁር አለ፣ በጎልደን አለ፣ በሲልቨር አለ። ብዙ ኦፕሽን አለን እና ከመስታወቱ ጋር ከለር ኮምቢኔሽኑ እየተሰራ እንደ ሰው ምርጫ ቆንጆ ዲዛይን እንሰራለን ማለት ነው። አሁን አንዳንድ እነዚህ ቆንጆ ነገር የሚሰሩ ተቋማት ወይ በጣም ሌክቸር የሆኑ ቤቶችን ትልልቅ ቤቶችን ሲሰሩ እናያለን። ግን ለምሳሌ ኮንዶሚኒየም ኖሯቸው እንደሚያምር ነገር ማሰራት ለሚፈልግ ኦፕን ኪችን ኖሯቸው ለኦፕን ኪችን መቼም በቃ በጣም የሚያምር አይን የሚይዝ ነው እና ትሰራላችሁ ወይስ በካሬ መጠን አለ ወይስ ለሁሉም ይሰራል? እኛ እንግዲህ እንደ ድርጅት አሁን እየሰራን ያለ ነው በአማውንት አለን።
ከሆነ አማውንት በታች ያለ አንቀበልም። ለምሳሌ የዳዳና ያጠቃልን በጣም ስፔሻል ኬዝ ካልሆነ በስተቀር ከ300 ሺህ ብር በታች ያሉትን አንቀበልም። ስፔሻል ኬዝ ካለው ግን እንቀበላቸዋለን። ከ300 ሺህ በታች አንቀበልም። እንትኑም ስለሚፈጅ ብዙ ነገር ውበቱም ስፋቱም ኢት ማተርስ ማለት የተወሰነ ስለ ኤምዲኤፍ ላውራሽና እነዚህ ሳምፕሎች ኤምዲኤፍ ኪችን ካቢኔት ቁምሳጥን የሚሰራባቸው ናቸው። እነዚህም በሁለት መንገድ እንከፍላለን። አንድ ኢንተርናል ውስጡ የተሰራበትና ውጪ ፌሱ የሚታይበት። ኢንተርናል ውስጡ 3-4 ማቴሪያል ታይፕ አለው። አንደኛው ይሄ በኤምዲኤፍ ነው፣ ልሙጥ ኤምዲኤፍ ሲሆን ነው። ሌላው ብሎክ ቦርድ የሚባል አለ። በእንጨት ሲሆን ውስጡ አይተሽው ከሆነ ይሄ ሶሊድ እንጨት ነው ውስጡ። ይሄኛው በኤምዲኤፍ ነው። ሌሎችም አሉ፣ ኦፕሽኖች አሉን። በፓርቲክል ቦርድ በቺፕ ቦርድ አለ። እኛ እንደ ድርጅት አንጠቀመውም። እሱን ትንሽ ኳሊቲ ይፈረፈራል። እሱ በሳምንት ፍርፍር የሚልና ኤምዲኤፍ ብዙ የጠላ ነው ደረጃውን ስለማናውቅ እንጂ ብዙ አሁን እንደዚህ ጠንካራ ኤምዲኤፍ ማለት ነው። ልክ ነው፣ ጠንካራ ነው። ይሄ ኤምዲኤፍ ጠንካራ ነው። ከዛ ደግሞ ኤችዲኤፍ የሚባልም አለ፣ ኦፕሽናል ነው። እነዚህ ኤምዲኤፍ እና ኤችዲኤፍ ልዩነታቸው የዴንሲቲ ጉዳይ ነው። ሚድል ዴንሲቲ ፋይበር እና ሃይ ዴንሲቲ ፋይበር ይባላሉ። የፕረሱ መጠን ነው የሚወስኑ። ከሁለቱ ምንድነው ጥቅሙና ጉዳቱ? አሁን ኤምዲኤፍን የሚፈልግ ሰው አለ። ሜቢ ብዙ እውቀቱ ባይኖረኝም ግን ሻርፕ ለሆነ ሉክ በጣም ጥንቅቅ ላለ ነገር ምን መርጠው ይመስለኛል። ብዙ ሰው ግን በእንጨት ቢሰራለት የሚወድ ይመስለኛል። በጣም አሪፍ ልክ ነሽ። አብዛኛው ትንሽ ይሄም ኮስቱም ከፍ ይላል። በጣም ሌክዠሪ ሉክ እና ስትሪንግዝ ለሚፈልግ ሰው በዚህ በእንጨቱ ነው የምንሰራለት። በጣም ጠንካራ ነው። በቃ ኦልሞስት የእድሜ ልክ ስራ ማለት ነው በእንጨቱ ሲሆን። ይሄ እንጨቱ የኛ ሀገር ነው ከውጭ ነው እንጨቱ ኢምፖርት ነው የሚደረገው። ምን ነው ጠፋኝ ነገር እንጨት ታሽጎ ነው ወይስ አይነቱ ይለያያል? አይነቱ ይለያያል። ያው ፕሬሲንጉ ላይ ነው አሉ። ሀገር ውስጥ ምርት የጀመሩም አሉ። ግን የኳሊቲ ጉዳይ አለ አይደለ? ተወሰነ ቴክኖሎጂ እስኪያድግ ድረስ ልክ ነው ወደ ውጭ ነው የምንሄደው። ኤምዲኤፍ ሲሆን ያው ኤምዲኤፍ በጣም ዱረብል ነው፣ በጣም ጠንካራ ነው፣ በደንብ አገልግሎት የሚሰጥ ነው። ሞር ግን ለስትሪንግዝ እሱ ይመረጣል። የእድሜ ልክ ድሮ ጫማ ራሱ ከአንበሳ ምናምን የሚገዛለት እኛ ያደግነው አንበሳ እንዳያልቅ። ስለዚህ ስንት ምርጫ አለ? ስለዚህ የውስጡን ካወራን የውጭው ደግሞ ፌሱ ላይ ብዙ አይነት አለው። እሱም አማራጭ አለው። እንደዚህ እንዳልኩሽ በዩቪ ኤምዲኤፍ አለ፣ በማት አለ። ማት ሱፐር ማት የሚባሉ አሉ። ትንሽ አሁን ይሄ ሻይን ያደርግ የለ። ከዚህ ደግሞ ትንሽ ደብዘዝ ያሉ ማት ሱፐር ማት የሚባሉ አሉ። ብዙ ኦፕሽኖች አሉ። በሜላሚን ታይፕ እና በእሽጉ ይለያያሉ ማለት ነው። ይሄን ሁሉ ለከስተመር አለ ማለት ነው። ሰው እንዳቅሙና እንደምርጫው ነው። ትክክል። ከለር በጣም ብዙ ኦፕሽኖች። ይሄ በጣም ወደድኩት። ምንድን ይባላል? እሷ ደግሞ ትለያለች። ስሪዲ ይባላል። ይሄም በጣም በቃ በጣም ሌክዠሪ ሉክ የሚሰጥ በጣም የሚያምር ስትሪንግዝ ያለው ይሄም ኪችን ካቢኔት ነው። ኪችን ካቢኔት ቁም ሳጥኖች በጣም ነው የሚያማምሩት። ይሄ ምን ማቴሪያል ነው የሚባለው? ይሄ ስሪዲ ነው የሚባለው። ስሪዲ ነው። በእንጨትም በኤምዲኤፍም አለው። በሁለቱም ኦፕሽን አለው። ግን ሞር ወደ ኤምዲኤፍ ነው። በጣም ነው የሚያምሩት። ለየትኛው መረጠች? ለቤትሽ አንቺ? የእናንተን ወደዋል ታውቃለህ። መጥቼ ከዚህ በፊት ላሰራ መጥቼ በጣም ስለወደድኩትና የእውነት ተገጥሞ ደግሞ የሚያምር ስለሆነ እኔ የማምንበትን ነገር ነው ማሳየው ለተመልካቾች እና ምርጫው። ከዛ ዋጋው እንደምናስበው ውድ አይደለም። የሚገርመው ስማችሁን ሰምቼ በጣም ውድ ገምቼ ነበር። ስመጣ ግን በጣም ጥሩ ዋጋ ነው የገጠመኝ። እኛን ለየት የሚያደርገን የምንሰራው ሃይ ክላስ የሆነው ሃይ ኳሊቲ ነው። ሌክዠሪ ሉክ ያላቸው ስራዎች ነው የምንሰራው። ግን በእርግጠኝነት አፋችንን ሞልተን መናገር የምንችለው ከየትኛውም ድርጅት ፕራይሳችን ሊስት ፕራይስ ነው የምንሰጠው። ከሰው በብዙ በማትረፍ አናምንም። በብዙ በመስራትና ማርኬቱን በመቆጣጠር ስለምናምን ፕራይሳችን በጣም ርካሽ። ይሄን ደግሞ ይሄ አዲስ የመጣ ነው አይደል? አዲስ ያው ጋጋው ደግሞ ሳይንስ ያምር ብዙ ቢታይ እንደሆነ ካሜራ ላይ አላውቅም። በቃ በጣም ፊገሩ ሲነካ ስትራክቸር ቴክስቸር ያለው ነገር ነው። ሌሎችም አማራጮች አሉን። መቅዲ እዚህ ጋር እንደሚታዩት ላሚኔትድ ኤምዲኤፍ ናቸው። ላሚኔትድ ኤምዲኤፎች ናቸው። ፕራይሳቸው የተወሰነ ይቀንሳል። ቅድም ካየናቸው ከዩቪ ከብሎክ ቦርዱ ይቀንሳል። በተለያዩ ከለሮች። ይህም በጣም ከባድ ነው። በጣም ያምራሉ። ያው ስሪቱ ከፋብሪካ ሲወጣም ፕራይሱ ስለሚቀንስ በተለያዩ ከለር አማራጭ አለን። እንደ ሰው ምርጫ ዋጋ ቀነስ ያለ ሲሆን በላሚኔትድ ኤምዲኤፍ እንሰራለን። አሁን ብዙ ጊዜ በተለይ ፈርኒቸር እንዲህ እንደናንተ እንጨት ስራ ላይ የተሰማሩ ስናይ
ትልልቅ እንኳን ሆኖ ምርጫ አታገኝ። ይሄ ምርጫ ኦርደር አድርገህ ከዛ ቆይ ይመጣል ተብለህ በጣም ዘግይቶ ነው። እናንተ ጋር ይሄ ሁሉ ነገር ሰው አሁን ዛሬ ይሄንን ፕሮግራም ያይ ቢያዝ አለ ለከስተመሩ የምናቀርብለት ምርጫ ቾይዙ በደንብ ሰፊ የሆነ በውጪ አገራት ላይ የተለመዱ እኛ ሀገር አሁን የመጡ ዲዛይኖች አሉ። እነሱን ነው ኦፈር የምናደርገው። በዛ በጣም እንለያለን። ሌላው ሃይ ኳሊቲ ምርታችን ፕሮዳክሽን ላይ ማሽኖች አሉን፣ ትልልቅ ማሽኖች አሉን። በዛ ነው የምናመርተው። ያ ራሱን የሆነ ኳሊቲ ይሰጠናል ማለት ነው። ዲሊቨሪ ታይማችንም እንደዛው እንደተጠበቀ ማለት ነው። በጣም ደስ ይላል። አንደኛ እንደ ውጪ እንላለን እንጂ ውጪ አሁን እንደዚህ በዚህ ደረጃ ራሱ መስራት የሚያቆሙ ይመስለኛል። አሁን ቱርክ ምናምን ካላየ በዚህ ደረጃ የረቀቀ ነገር የሚደነቁበት ነገር ነው። ሀገራችን ላይ ያሉ ሙያተኞች እየሰጣችሁ ያሉት በጣም እናመሰግናችኋለን። ከዛ ውጪ እንደ አቅም በጣም ትልልቅ እንግዲህ የገንዘብ አቅም ያላቸው ሰዎች የሚኖሩበት ሀገር ነው ሀገራችን። የኑሮ ሁኔታችን በጣም ይለያያል እና ምርጫ ሲያድሩ ከዚህ በፊት ቱርክ፣ ሌላ ሀገር ሄደ ቻይና ኢምፖርት ማድረግ የተለመደ አሁን ኮምፕሊትሊ ማለት ይቻላል ትልልቅ ቤት ስትሄድ እንደ ኩራት በሀገራችን ነው ሲባል የማያምኗቸውን ነገሮች ነው። ከዛ ውስጥ አንዱ የእናንተ ነው። ይሄኛው አንዱ ለየት እንዳልሽው ለየት የሚያደርገን ነገር ነው። ኪችን ቶፕ አብዛኛው የተለመደው ግራናይት ነው የሚጠቀመው። ሀገር ውስጥና የውጭ ግራናይት አለ። እኛ ደግሞ ኦፕሽናል ሶስተኛ ኦፕሽን አምጥተናል። ይሄ ለብቻው በፋብሪካ የሚመረት ድንጋይንና ፋይበርን በመጠቀም ተቀላቅሎ እንደ አዲስ ተቦክቶ የሚመረት ምርት ነው። እኛም እናቀርባለን። አሉ እንደ ሲስተር ካምፓኒ የሚሰሩ ሰዎች አሉ። ጆይንትሊ ነው የምንሰራው። ይሄንን በጣም የሲንክ ስራ የተነጠፈው ይሄ ነው። ምንም ክብደት የለውም። በጣም ሲምፕል ያሳልፍም ሲምፕል ቀላል ግን የሚያምር ማይጫጫር ምናምን የተለያዩ አክሰሰሪዎችንም ያስቀራል። አሁን ለሲንክ የሚወጣ ተጨማሪ ኮስትን በዚህ አማካኝነት ይቀራል ማለት ነው። ራሱ ተቦርቡሮ የሚሰራ ነገር ስለሆነ ተጨማሪ ሲንክም አያስፈልግም። በጣም ዱረብል ነው። በጣም አሁን ላይ አዲስ ቴክኖሎጂ ነው። እዚህ ላይ አሁን ምንም አይነት ነገር ሲፈታነን ከሴራሚክ አልፎ እንጨቱን ትላለህ። ይሄ ግን ከላይ ስለሚነጠፍበት ምንም እንትን የለውም። ይሄ ማለት ነው አይደል? ይሄ ማለት ነው። ይሄ አይስላንድ ነው። አሁን ሃይላንዳችን ነው። በጣም ነው የሚያምረው። አንዳንድ እግር ላይ የምትረግጠውን ሴራሚክ ኪችን ላይ ማድረግ ራሱ ልክ ያልሆነ ነገር ይመስለኛል። ይሄ በጣም ቆንጆ ማቴሪያል ነው። ሌላው እንደ ድርጅት የሚለየን የተለያዩ አክሰሰሪዎችን እናቀርባለን። እዚሁ ቻርጅ እየተደረገ እዚሁ ጋር ኩክ ማድረግ ይቻላል ማለት ነው። እነዚህ እንደ ምርጫቸውና እንደ አይነታቸው የሚፈልጉትን ነገር በዚህ ማቴሪያል በዚህ ዋጋ ቢሉ አለ ማለት ነው። አለ ለብቻ አድርገን አክሰሰሪ እናቀርባለን ማለት ነው። በጣም ደስ ይላል። እዚህ ጋር የተለያዩ የእጅ መያዣዎችን እያየው ሃንድል የሚባሉት አይደል? ይሄ መክፈቻዎች፣ መዝጊያዎች። ልክ ነሽ። ሃንድሎች ናቸው እነዚህ። እዚህ ጋር አሁን የምታያቸው ስፔሻል ኦፈሮች ናቸው። ከስተመሩ ልክ የካሬ ዋጋ የምንሰጠው አለ አይደለ? እሱን የሚያካትተው እዛ ጋር እዛ ጋር ያሉት ሃንድሎች ኦልሬዲ የካሬ ዋጋ ውስጥ የሚካተቱ ስለሆኑ ተጨማሪ ቻርጅ የምናደርገው ነገር የለም ከስተመሩን። እዚህ ጋር ለብቻ ደግሞ ይደርጋል። እነዚህ ከዋጋው ጋር የሚካተቱ ናቸው። አልሙኒየም ናቸው። አልሙኒየም እጀታዎች ናቸው። ስቴንለስ ስቲል አለ። ቆንጆች ናቸው። በጣም የሚያማምሩ ናቸው። ምርጫቸው በጣም ደስ ይላል። ልክ ነው። እዚህ ጋር ደግሞ ያው ለየት ያለ ስራ ለሚፈልግ ከስተመር እነዚህ የተወሰነ ፕራይስ አድ እየተደረገባቸው የሚሰሩ ሃንድሎች ናቸው። ይሄ ምንድን ነው? ይሄ ቁምሳጥን፣ ትልቅ ቁምሳጥን ዎኪንግ ክሎዜት ላይ የምንጠቀማቸው ነው። እነዚህ አጠራ ያሉት ደግሞ ኪችን ካቢኔት ላይ አንድ ላይ ማች ያደርጋሉ። ከለሩ አሁን በዚህ አይነት አልሙኒየሙ ኦፍኮርስ ብላኩ ትንሽ ጨምቻ። እነዚህን ከለሮች ግን ማግኘት በጣም ከባድ ነው። አሉን ግን እኛ ኦልሬዲ ያዝነው ነገር ስለሆነ ስቶክ ላይ ስላለ አሉን። እነዚህ ተመልካቾች ዋጋ ጠይቂ መቅድ ይላሉ ሁሉ ጊዜ። እኔም እንደ ነገር እውነታቸው ነው። ዋጋ ጠይቄ ነው የምጎበኘው ብዙ ጊዜ። ለምን እጓጓለሁ? ከአቅሜ በላይ ጠይቄ ለምን እጓጓለሁ? አሁን ስንት ካሬ ይሆናል? እንደው አቨሬጁን ያው ገስ ለማድረግ የተወሰነ አሁን ፍሮንት ላይ የሚታየውን ፓርት በካሬ ዋጋ አንዱ ካሬ ከ16000 ጀምሮ እስከ 23000 አለ። ውስጡንና ውጭውን እንደ ሰው ኦፕሽን ይለያይለ። አልሙኒየም ሲሆን ዩቪ ኤምዲኤፍ ሲሆን ኖርማል ላሚኔትድ ኤምዲኤፍ ሲሆን ዋጋ ስለሚለያይ ግን ከ16 እስከ 23 ድረስ አለን። የመጨረሻው ውዱ የሚባለው በካሬ 23000 ነው። በመቀጠል እዚህ ጋር ዎኪንግ ክሎዜት አለን። ዎኪንግ ክሎዜት ቅድም ባየናቸው ማቴሪያሎች ወይኔ ሲያምር
የኔ ልጅ ገብታ አሁን እዚህ ስር መቀመጥ ጀመራች ላይ ኦልሬዲ ያስኖራታል የሚባለው መቆም ትችላለች ስለይ ይሄን ማንስ ቆም አንዳንድ ቀን ይሄ ተከልለ ቆንጆ ነው በጣም የሚያምር ነገር ኃይል ሲሊንግ የሆነ ነገር ሲያምር እሺ ይሄሳ እሺ ቅድም ባየናቸው ማቴሪያሎች አልነሳም እንኳን እዚህ ላይ የሚቀመጥ አሉ እኮ መቀመጫ ያላቸው ለድሬሲንግ ከመውደድ የተነሳ ነው እንጂ ውስጥ ሳጥን ውስጥ ሲያምር ይሄም አብሮት ነው እንደዚህ የሚቀጣጠል ለሴት እህቶቻችን እንደ ዲዛይን እንደ ምርጫቸው ድሬሲንግን ያካተተ አረፍ ብለው እዚህ ጋር ሜካፓቸውን ቁጭ አድርገው ከቁም ሳጥኑ ጋር ከክሎዜት ጋር አብሮ አለ ከቁም ሳጥኑ ጋር ተያይዞ እንደዚህ የሚያምር ደግሞ ከስተመሩ ሲመጣ ከዲዛይነሮቻችን ጋር ነው የሚገናኘው ቀጥታ እንደ ምርጫው እንዲህ አይነት ነገሮችን እያካተቱ ዲዛይን ይሰሩለታል ማለት ነው ኳሊፋይድ የሆኑ በጣም ጎበዝ ከ10 በላይ ዲዛይነሮች አሉን ዲዛይነሮች ዲዛይን ብቻ ስራቸው የሆነ ማለት ነው አዎ የኔን አሰብኩት መቼም ያንቺ ሎጎ ሁሉ ያለ ይሄ ምን ማቴሪያል ነው አሁን ቅድም ያልኩሽ ማት እና ሱፐር ማት የሚባሉ አሉን አላልኩሽም ይሄ ሱፐር ማት ኤምዲኤፍ ነው ማብረቀርቅም ደብዘዝ ያለ ነው ግን በጣም በተለያዩ ኦፕሽን ስላለ ከለሮቹም ያማምራሉ ፊገሩ ያምራል ስለዚህ ይሄ ማት የሚባለው ነው ሱፐር ማት ነው ሱፐር ማት ነው የስትሬንግዝ እና የኳሊቲ ጉዳይ ነው ሱፐር ማት ሲሆን ትንሽ ኳሊቲው ጨመር ያደርጋል ማለት ነው ወይኔ ከለሩ ሲያምር ዝም ያለ ሴትም ወንድም የሚወደው በጣም የዘይት ብዙ ምርጫ አለ በጣም ብዙ ኦፕሽን አለን እንደዚሁ መቀላቀል ይቻላል የተለያዩ ከለሮች እዚህ ጋር የተሻት ሆነ ማር ከለር አለችኝ ማር ከለር ነው የምትባለው እቺ ማርና እንጨት ከለር ማር ከለር አለን እዛ ጋር ይሄ እንጨት ከለር በጣም ይሄ ምን ቦርድ ነው እንጨት ነው ምንድነው ይሄ ይሄ ነገር ራሱ ሲያምር ያው ለአባወራ ኮት ማስቀመጫ ነው እንደ አክሰሰሪ እናቀርበዋለን ማለት ነው ሳብ አድርጎ ኮቱን ያወጣል በጣም ክሊን ነው ኦፕን ሆኖ አይን እንከን ያለበት ነገር ላይ እኔ ምን አለብኝ እንደው ትንሽ ይሄ ገርበብ ካለ ምናምን ሳልዘጋ እንቅልፍ የማይወስደው ሰው ብዙ ሰው አስተካክል እናንተ ላይ አይን የሚያርፍበት ነገር በሙሉ ጥንቅቅ አሁን ይሄ ማቱ ነው እዚህ ጋር ብሎክ ቦርድ አለን ስላይዲንግ ያደርጋል መታየት የማይፈለጉ ሳይበላሽ ምን የማይፈለጉ እቃዎችን እዚህ ይቀመጣሉ ቅድም ያልኩሽ አልሙኒየም ፍሬም ኦፕሽናል አድርገን እዚህ ደርድረናቸዋል ማለት ነው እንደማሳያ ጥቁር ሲያምር በጎልደን ጥቁር በጎልደን በጣም ነው የሚያምረው በክሊር ግላስ መጠቀም እንችላለን በጥቁሩ ለዚህ ሲባል ውስጥ ራሱ ተሰሩበታላችሁ አይን እንደዚህ ጉርጓድ ባዶ ነገር አይታይ ይሄን ራሱ ፌስ የሚታይ ፌስ በተመሳሳይ ማቴሪያል እንደገጥመዋለን ማለት ነው ዋው በቃ ቤት ከዛ ህይወት ነው ቤት አንተነትን ይናገራል ምርጫዎቻችን እኛነታችን ያሳያሉና አንዳንድ በጣም ትልልቅ ቤቶች ሄደን የፈርኒቸር ምርጫ ከለር ስናይ እንላለን በጣም የሚያማክሩን ሙያተኛ የሆኑ ሰዎች ቤት ይሄን ቢሆን የሚሉን ሰዎች ደግሞ ማግኘት በሀገራችን በጣም መታደል ነውና ቤት ሰሪዎች ቤታችሁን ለማሳመር በሮችን እየፈለጋችሁ ከሆነ ኪችን ካቢኔቶችን ኮሊደር ላይ የምታደርጓቸውን ነገሮች እየፈለጋችሁ ከሆነ ፖሽን የእንጨት ስራዎችን ምርጫችሁ አድርጉ 20 ዓመት ህዝብ በማገልገል በእያንዳንዱ ዘመን በቀደመው ጊዜ ሁሉ ዘመናዊነትን እያዩ ዲዛይነሮችን ይዘው የሚያማክሩን ተቋም ናቸው ዋጋቸው በጣም ጥሩ ኑና ጎብኘት የት ነው ያላችሁ ብራንች ይሄ አሁን ያለንበት የጀሞ ብራንች ነው ጀሞ አንድ ነው 22 ደግሞ አለን ሁለተኛ ብራንች አለን እና የተለያዩ ሳይቶች ብዙ ቦታ ስለሰራ ሳይቶቹ ራሱ እንደ ሾሩም ነው የምንጠቀምባቸው አይደል ለሰዎች ትልቅ ቤተሰቦች ቤት ሰርታችኋል እነዚህ ደግሞ የውስጥ በሮች ናቸው እንደምታዩ በተለያየ ከለር አማራጭ እንሰራለን የመኪና ቀለም የሚቀባው አሉ ኖርማል ከለር ስቴን ቀለም ደግሞ የሚቀባው አሉ ጌጦቹ በሲኤንሲ ማሽን ነው የሚወጡት እንደ ሰው ምርጫ የተለያዩ ከርቭ ያላቸው ስትሬት ላይንም እንደዚህ ቪ የሚሰራም በማሽን ስለሚሆን በሲኤንሲ ማሽን ስለሆነ እና እሽጋችን ዋናው ፖሽ የሚለየው እሽጉ አስተማማኝ እሽግ በጣም ጠንካራ እሽጉ ምንድነው ቴክኒካል ወርክ ያወራህብኝ ቴክኒካል ያው በዛውም ዕውቀቱን ሼር እናድርግ አሁን ይሄ በር ሲመረት ያው ከላይ የሚታየው ፓርት አለ ተመሳሳይ ነው ባቁና ፍሮንቱ ኤምዲኤፍ ነው የምንጠቀመው የጌጥ የሚወጣበት ፓርት ማለት ነው ኢንተርናሊ ደግሞ ውስጥ ስትራክቸሩ የሚዋቀርበት ንጹህ እንጨት ሶሊድ እንጨት መሆን አለበት እኛ የምንጠቀመው በተለምዶ አውስትራሊያ የሚባለው ነው በእርግጥ አውስትራሊያ ይባላል ከአውስትራሊያ ነው የሚመጣው ያው እኛ ሀገር በልምድ አውስትራሊያ ይባላል ሰው የሚያውቀው በአውስትራሊያ እሱ ነው የምንጠቀመው በጣም ሃይ ኳሊቲ የሆነ ፕሬስ በፕሬስ ማሽን በወት ፕሬስ ስለሚታሸጉ ስትሬንግዙ ላይ ምንም ጥያቄ አይፈጥርም ማለት ነው ለዛ አንዳንዴ ውጫቸው በጣም ያምርና ውስጣቸው
ሌላው እዚህ ጋር እነዚህ ቅቦች ማት ነው፣ የመኪና ቀለም ነው። ማት ቅቦች ናቸው፣ የመኪና ቀለም ነው። በደንብ በቃ ሌክዠሪ ሉክ ይሰጠዋል ማለት ነው። እና የውጭ በሮችም አሉን በዋንዛ በቀረሮ የምንሰራቸው የውጭ በሮች አሉ። ቲክቶካችንን ካየሽው ምናልባት ቲክቶካችን ላይ በጣም ብዙ ስራዎች አሉ። ይሄን እኔ እንዴት ወደድኩ? የወደድሽው ማቴሪያል በስሪዲ ነው። በቃ በስሪዲ ነው። እጀታው በረጅም ነው። ፉል ሳይዝ ሃንድል ነው። ቆንጆች ናቸው በጣም ምን ያረጋጋል። ራሱ አስበው ሁሌ የምታርፍበት፣ ሁሌ የምተኛበት፣ ሁሌ አይነህ የሚያየው ቤት ላይ የማትወደውን ነገርና ለአንዳንድ ርካሽ ነገር ብለህ የምታስገባው ነገር ዋጋ ያስከፍላል። እዚች ጋር መቅድዬ እንደ አማራጭ ደግሞ በሙሉ አሁን ቅድም እዛ ጋር ቁርጥራጭ አይደል ያየ ነው። አሁን ይሄ በሙሉ ቦርዱ ምን ይመስላል የሚል ማየት የሚፈልግ ሰው ሲኖር ራሱን እንደዚህም ከኢምፖርተሮች የምንረከባቸው ናቸው። ይሄ በእንጨቱ ነው ሙሉ እንጨቱ ሲሆን ስለዚህ ሰፊም ቢሆን በሚፈልገው ነገር አለ ማለት ነው። ቁመትም ምንም አያሳስብም። ማይቀጣጠለው ምንም አይቀጣጠልም ነው። በጣም ያምራል። ሙሉ ኦቨርሳይዝ ሲሆን ከነዚህ ይረዝማል ማለት ነው። ኦቨርሳይዙ በጣም ያምራል። የተቀሩትን ደግሞ በፖሽ ውድወርክ ቲክቶክ አካውንት ላይ 2 አካውንት አላችሁ፣ ገብታችሁ በደንብ ምረጡ። ዋጋ አልቀንስ ካሏችሁ እኔ ጋር ደውሉ። መልካም ጊዜ። በመቅዴ የመጣ ዲስካውንት ያስፈልጋል። ቤታችሁን አሳምሩ፣ ከዛ ቡና ፍታችሁ ጥሩ ነው። እባካችሁ እናመሰግናለን። በጣም የሚያምር ትልቅ ቤት፣ ቆንጆ ቤት። ቤቱን ስታየው አይንህ ላይ ደግሞ ቀድሞ የሚመጣው ይሄን መሰል የንጉስ በር። ቆንጆ በር ነው። ሶሊድ በር ነው። በዋንዛ ነው የተሰራው። ተሽከርካሪ አድርገን የሰራ ነው ማለት ነው። ተሽከርካሪ ነው ይሄ ሙሉ። ልክ እንደዚህ ትልቅ ቤቶች ሲኖር ደግሞ ፖሽ ውድወርክ እንዲህ ይሰራል ማለት ነው። ወደ ውስጥ ገና ሙሉ ቤቱ እንዴት እንዳማረ በፖሽ ላሳያችሁ። ቤትን ፈርኒቸር ከዛ የእንጨት ስራ እንዴት እንደሚያሳምረው ማሳየት ይችላል። የበር ዲዛይን በጣም ነው የምወዳት። ቤትን በጣም ሌክዠሪ ታደርጋለች። የውስጥ በር ናት። የውስጥ በር ሆና እንደ ሜን ጌት 2 ተካፋች ማለት ነው። አንዱ በር ይሄ ነው። ሲያምር ልዝጋባህ አንተ ላይ እስቲ ዝጊው። ስማም በጣም ያምራል። ከዛ ከቤቱ ጋር እንዴት እንደተናበበ በጣም ቆንጆ። ከስተመሮቻችንም በጣም ጥሩ ከስተመሮች ናቸው። ምርጫ የሚያውቃሉ፣ ዲዛይን የሚያውቃሉ። እነሱም ያው እዚህ ጋር እንደምታዩ ሙሉ ግድግዳውን በድንጋይ ይሰሩት አለ። እኛ እንደ ጌጥ አድርገን ቲቪ ዩኒት ሰርተንላቸዋል ማለት ነው። የቲቪ ዩኒቱን እናንተ ናችሁ ሰራችሁ። ሌላው ሳሎን ቤት ላይ ሞደርን የሆነ ኦፕን ኪችን ካቢኔት ሰርተንላቸዋል። ኪችን ካቢኔቱ እዚህ ላይ ነው የምትወደው እኮ እንደሚያምር ከነ ሃይላንዱ ቆንጆ ኪችን ካቢኔት። ቅድም ያልኩሽ አልሙኒየም ፍሬሞችን ተጠቅመን ላይት ያለው መብራት ያለው የሚያምር ኪችን ካቢኔት ሰርተንላቸዋል። በጣም ነው የሚያምረው። መሳቢያዎቹን ላሳያችሁ እንዴት እንደሚያምሩ፣ ቅድም ያልናቸው አክሰሰሪዎች እንዴት እንደተናበቡ። ስለዚህ ይሄ ሙሉ በሙሉ በፖሽ ውድወርክ የተሰራ ነው ማለት ነው። የሰራው ኦፕን ኪችን ካቢኔት ሞደርን የሆነ ከለር ምርጫቸውን ከለር ኮምቢኔሽኑ በጣም ቆንጆ የከስተመሮቻችን ምርጫ ነው። ከለሩ አሪፍ አድርገን ገጥመንላቸው። እነዚህ በሮችንም እናንተ ናችሁ። ይሄ አንድ ሰው ሲሰራው በጣም ትወደዋል። አሁን ፍሪጅ የተቀመጠበት ቦታ አይረብሽም። ራሱን ችሎ ነው የሚሰራው ሁሉ ነገር። እዚህ ጋር ደግሞ መቅዲ ቀለል ያለች ኪችን ካቢኔት እቺ እንደ ቅድም ያልናት እንደ መደርደሪያ ነገር ቁርስ መብያ ናት። በቃ ቦታውን ተጠቅማችሁ በልኩ ስለሰራችሁት እንዴት እንደሚያምር ባለው ስፔስ መሰረት ነው የተሰራችው። ላይ አኮርዶች አሉ። የልጆች ክፍል አለ። የልጆች ቁም ሳጥን ቀለል ያለች በጥሩ ዲዛይን የተሰራች። ቅድም ያየሽው እጀታዎች የተጠቀምነው እዚህ ጋር ነው። አንዱ ይሄ ለልጆች በቃ ግልጽ የሆነ ፕሌን የሆነ የሚያምር ጽድት ያለች
ሀሳብ ካለ ከዛ እንዴት የሚያምር ቤት እንደሚኖረን እዩት። በእውነት የዚህ ቤት ባለቤቶች በጣም ጎበዞች ናቸው። ከዛ ደግሞ ወጣቶች፣ የሚያማምሩ ወጣቶች። ሁለተኛ ፎቅ ላይ ደርሰናል። በሮች አሉን። እዚህ ጋር አንድ የልጅ ቁምሳጥን አለን። አየት አድርገን የተለያዩ ከለሮች ናቸው ግን ደስ የሚሉ። ይህም የልጆች ክፍል ነው። ሁለተኛ የልጆች ቁምሳጥን ማለት ነው። አልሙኒየም ፍሬም ተጠቅመናል። እንደ ምርጫቸው ቆንጆ ዲዛይን ለመኝታ ቤታቸው ያንን ይሰራ ናቸው። ቀለል ያለች ዲዛይን ማለት ነው። ቀለል ያለች ዲዛይን ቤታቸውን የሚመስል በጣም ቆንጆ ቤት በፖሽ ውድ ወርክ ያማረ ቤት ስላሳየኝ ደስ ብሎኛል። በጣም እናመሰግናለን መቅድዬ። አንቺ በጣም ወደሽዋል ቤቱን። እንግዲህ ፈታ በይበት ተንፈላሰሽ። እንደዚህ ቤታችሁን ውብ አድርጋችሁ ገንብታችሁ ቤታችሁን ተጨማሪ ውበትና ግዴታ ጥንቅቅ ያለ ነገር የሚያስፈልገው በሮቻችን፣ ፓርቲሽኖቻችን ኦፕን የሆኑ የኪችን ካቢኔቶች ያስፈልጉናል፣ ለልጆቻችንም ለኛም። ከዚህ በኋላ ፈርኒቸርን ለማምጣት በተለይ በር፣ መስኮት፣ የተለያዩ ኪችን ካቢኔቶች ለማምጣት ከሀገር መውጣት ሞኝነት ነው ብለዋል። እውነታቸውን ነው። ፖሽ ውድ ወርክስ ከ20 ዓመት በላይ አገልግለውናል። በጣም ብዙ ብራንቾች አሏቸው። እናንተን እንደ ሀሳባችሁ ለማስተናገድ 10 በላይ የሆኑ ዲዛይን የሚያደርጉ ሙያተኞች አሏቸው። ዓለም የደረሰበት ደረጃ ላይ በአልሚኒየም በሌሎችም በጣም ትልልቅ ማቴሪያሎች ይሰራሉ። ከስር በምታዩት ስልክ ደውላችሁ ቶሎ ቀጠሮ አስይዙና ቤታችሁን አሳምሩ። ከዛ ልን ደውሉ፣ ቡና እንጠጣለን። መልካም ጊዜ